እቅዴ በ45 ዓመቴ ኪሊማንጃሮ መውጣት ነው። ዋው መልካም እድል ይዘን እየሄድን ሀገራችን ደግሞ ያው 10 ዓመት ሆነና ቲንክ አሁን ስንጀምር የመጀመሪያውን ፓርኪንግ ለማስተዋወቅ የዛሬ 10 ዓመት ጨረታ ወጥቶ አዲስ አበባ ቦሌ ኢንተርናሽናል ኤርፖርት ላይ ስራ ጀመረ። ቢኒያምን ከስራ ሰዓት ውጪ ምን ያዝናናዋል? በጣም እኔ የምወደው እኔም ባለቤቴም ትራቭል ማድረግ እንወዳለን። ዓለምን ዞሬ በሞት ደስ ይለኛል። ወደ 34 ሀገሮች ደርሻለሁ። አሁን እኔና ባለቤቴ እንደው ፉክክር ላይ ነን። እቴቴ በጣም ይታወቃሉ አሜሪካ ነገርና ብዙ ሰው የብዙ ሰው እናት ናቸው። የእናንተ ቤተሰቦች ቤት የብዙ ሰው ቤት ነው ይባላል። እናንተ ደግሞ ስራ ከፈጠራችሁ በኋላ የስትሪት ፓርኪንግ ውስጥ ያልሰራ ሰው የለም በሚባል ደረጃ ብዙ ሰው ይሰራ ነበርና ያው ስላጣደፈ ኢናሴ ምን እንደምጠይቅ ግራ ገባኝ። ሁሉ ቁርስ ቀርቦ ግን ይሄን እየበላ መውጣት ያሳዝናል። ኑሮ በአሜሪካ እንደ አሜሪካ ውሎ ነው መቆጥረው ነው። ቤተሰብም ጊዜ መስጠት አለብኝ። ሁሉም ነገር ሰርተን አንችልም። ነገ አንድ ሰው መጥቶ አሁን እዚህ ጋር ትልቅ ፕሮጀክት አለ አብረን እንስራ ወርቅ እናወጣለን ቢለኝ አላረግም። ካለኝ ፎከስ ከምሰራው ስራ ውጪ ከሆነ ፓርቲሲፔት አላረግም። ፓሽኔት ሆነሽ ማትሰሪው ገንዘብ የምታገኝበት ነገር ቢሆን ብዙ አበሻ አሜሪካን ሀገር ሲል ስራው ፓርኪንግ ነው። ሁሉም በሚቻል ደረጃ ያነካካት የለም። ስለዚህ በቃ እግር መፍቻ ስለሆነ እዛ ግዴታ ፓርኪንግ ነውና ፓርኪንግ ጀመረ ወንድሜ። በዛ ነው የገባንበት። ስራን ፓርኪንግ ይሁን ሽንት ቤት ማጠብ ይሁን ምን ሪስፔክት አድርጎ ፕሮፌሽናሊ መስራት ነው እኛ ምናምን